አሰራርና ስልት። የተሐድሶ መናፍቃን ምዕመናንን በማታለል ቤተክርስቲያኒቱን ለመለወጥ ከሚሰሩባቸው መንገዶች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው በመናገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን የቻለች መንፈሳዊና ሕጋዊ ተቋም ናት። ቤተክርስቲያኒቷን የሚወክላትም ቅዱስ ሲኖዶስ ወይም እርሱ የወከለው ብቻ ነው። ሆኖም ግን ተሐድሶዎች ቤተክርስቲያኒቷ ሳትወክላቸው ራሳቸው በማን አለብኝነትና በድፍረት ቤተክርስቲያኒቱን ወክለው እምነቷ ይህ ነው ይህ አይደለም በማለት በቤተክርስቲያኒቱ ስም ኦርቶዶክሳዊ ያልሆነ ትምህርት ያስተምራሉ፣ ይጽፋሉ። ለምሳሌ ያህል ከሚያነሷቸው መጻሕፍት፣ መጽሔቶችና ጋዜጦች ለአብነት ያህል የተወሰኑትን እንመልከት። ሆህተ ብርሃን የተባለው መጽሔታቸው ገጽ 6 ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና አስተምህሮ ይላል። እንዲሁም ገጽ 11 ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን የመሠረተ እምነት አስተምህሮ በማለት የራሳቸውን ኑፋቄ የቤተክርስቲያኒቱ አስመስለው አቅርበዋል። መጥቅዕ የተባለው ጋዜጣቸው ያለ ቤተክርስቲያኒቱ ዕውቅናና ውክልና በድፍረት ቤተክርስቲያኒቱን ተሐድሶ ያስፈልጋታል ወይስ አያስፈልጋትም በማለት ለድርድር አቅርበዋታል። አማራጮችን ሲያጠቃልሉም ቤተክርስቲያኒቷ ወንጌል እንዳልተሰበከላቸው አሕዛብ ተቆጥራ አባላቶቿ ክርስትና እንደ አዲስ ሊሰበክላቸው የሚገቡ ናቸው ይሉናል። የለውጥ ያለህ የተባለው መጽሐፋቸውም የቤተክርስቲያኒቱ አስተምህሮ ወደ ፕሮቴስታንታዊነት ይለወጥ ዘንድ የለውጥ ያለህ እያለ የሚጮህ መጽሐፍ ነው። የመጽሐፉ ደራሲም ያለ ቤተክርስቲያን ዕውቅናና ፍቃድ በራሱ ስልጣን እንዲህ ሲል ይደመድማል። በገጽ 153 ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለውጥ የሚያስፈልጋት በመሆኑ ላይ ክርክር አይኖርም። በቤተክርስቲያን መንፈሳዊ ለውጥ ለማምጣት ሲፈለግ ከሁሉ ነገር በፊት ቅድሚያ ሊሰጥ የሚገባው አስተምህሮ ነው ይላል። እንዲሁም በዚሁ መጽሐፍ በገጽ 154 ላይ ስለዚህ አስተምህሮአዊ ለውጥ ከሁሉ በፊት ቅድሚያ ሊሰጠው ይገባል በማለት የቤተክርስቲያኒቱ አስተምህሮ ይለወጥ ዘንድ ይጣራል። ሁለተኛው ጸሐፊዎቹ ራሳቸውን ቀሲስ፣ ዲያቆን፣ መጋቤ ጥበብ እያሉ የቤተክርስቲያኒቱን መጠሪያዎችና የማዕረግ ስሞች መጠቀም ነው። ተሐድሶዎች ራሳቸውን ቀሲስ፣ ዲያቆን፣ መጋቤ ጥበብ ወዘተ ብለው ይጠራሉ። እንዲሁም ራሳቸውን የቤተክርስቲያኒቱ መንፈሳዊ የትምህርት ተቋማት ደቀ መዛሙርትና ምሩቃን ነን ይላሉ። የመጽሐፍቶቻቸው ይዘትና ሐሳብ ግን ፕሮቴስታንታዊ እንጂ ምንም ኦርቶዶክሳዊነት የለውም። ለአብነትም የሚከተሉትን መጽሐፍቶቻቸውን እንመልከት። መቅደስ የገቡ መናፍቃን በሚለው መጽሐፋቸው እንደምንመለከተው አዘጋጆቹ ራሳቸውን በቀሲስ ደረጀ የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ፣ በደቀ መዝሙር በዛ የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ በማለት ገልጸዋል። ይህ መጽሐፍ መቅደስ የገቡ መናፍቃን የሚላቸው አሁን በቤተ ክርስቲያኒቱ ውስጥ በመቅደስ አገልግሎት ላይ ያሉትን ጳጳሳት፣ ቀሳውስትና ዲያቆናት ነው። የመጽሐፉ መልእክትም እነዚህ እነርሱ መናፍቃን ያሏቸው ኦርቶዶክሳውያን አባቶች ወጥተው ፕሮቴስታንታዊ ትምህርትና እምነት ያላቸው እነርሱና መሰሎቻቸው ወደ መቅደስ ልንገባና ቤተ ክርስቲያኒቱ እኛ ልንረከባት ይገባል የሚል ነው። ውስጡ ቤተ ክርስቲያኒቷ ያልሆነችውን ስምና መልክ በመስጠት የማስጠላትና የማክፋፋት ተልእኮ ያለው ነው። የለውጥ ያለህ የሚለው መጽሐፍ አዘጋጅም ዲያቆን አግዛቸው ተፈራ ነኝ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ
ወደ ፕሮቴስታንታዊ አስተምህሮ ይለወጥ ዘንድ የለውጥ ያለ ብሎ የሚጮኸው የዚህ መጽሐፍ አዘጋጅ ዲያቆን የሚለውን ማዕረግ በመቀጸል ራሱን የቤተ ክርስቲያኒቱ አባል አድርጎ ለማሳየትና ጩኸቱም የፕሮቴስታንቶች ሳይሆን የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስሎ እንዲታይ ለማድረግ ሞክሯል። በውኑ በማርያም ማመን ይገባልን የተባለው በጽርፈት የተመላ መጽሐፋቸውም ጸሐፊው ራሱን መጋቤ ጥበብ ሰለሞን ዘሀገረ ግሸን ደብረ ከርቤ ማርያም ሲል ገልጿል። እንዲህ የቤተ ክርስቲያኒቱን የማዕረግ ስም በመደረብ እንዲሁም የግሸን ደብረ ከርቤ ማርያም ሰው ነኝ በማለት የቤተ ክርስቲያኒቱ ሰው ለመምሰል ሞክሯል። እንደምናየው በመጽሐፉ ሽፋን ላይም የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል መሃል ላይ ይታያል። ምናልባት እነዚህን ውጫዊ ነገሮችን ብቻ የተመለከተ ሰው መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ሊመስለው ይችላል። ሆኖም መጽሐፉ ወደ ውስጥ ሲገባ ስለ እመቤታችን የሚናገረውን ነገር ለመድገም የሚያስጠይፍ በስድብ የተመላ መጽሐፍ ቅዱሳዊ ሰይጣናዊ ነገር ነው። ለአብነትም በዚህ መጽሐፍ ገጽ 60 ላይ ከክርስቶስ ልደት በኋላ ዮሴፍና ማርያም በጋብቻ ተወስነው ኖረዋልን ብሎ ይጠይቅና ራሱ ሲመልስ እንግዲህ ማርያም ክርስቶስን ከወለደች በኋላ ዮሴፍ በግብር አወቃት ማለት ነውን የሚል ጥያቄ ቢነሳ አዎን የሚያሰኙ ብሎም የሚያስገድዱ ጥቅሶች አሉ ይልና በመቀጠልም በገጽ 64 ላይ ማርያም የበኩር ልጇን ክርስቶስን በድንግልና ከወለደች በኋላ ከዮሴፍ ሌሎች ልጆችንም ወልዳለች ይለናል። ይህ ኑፋቄ ጀርመናዊው ማርቲን ሉተር ያስተማረው የለየለት ፕሮቴስታንታዊ የድፍረት ትምህርት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ አይደለም። ይህ መጽሐፍ ቅዱሳዊ ነውና አሃት አብያተ ክርስቲያናትና ሌሎች ምስራቅ ኦርቶዶክሳውያን ይህን አይቀበሉትም። በገጽ 78 ላይ ማርያምን ወላዲት አምላክ ብንላት ኑፋቄ ሊሆን ይችላልን ብሎ ይጠይቅና በገጽ 80 ላይ ማርያምን የአምላክ እናት ወይም ወላዲት አምላክ ማለት ኑፋቄ ነው ሲል ይመልሳል። ይህም በ431 ዓመተ ምህረት በኤፌሶን ጉባኤ ቅዱሳን አባቶቻችን ስህተትነቱን ገልጠው ያወገዙትን ድንግል ማርያም ወላዲት አምላክ አትባልም ያለውን የንስጥሮስን ኑፋቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ በማስመሰል አቅርቧል። በአጠቃላይ የመጽሐፉ ይዘት ይህን የመሰለ መጽሐፍ ቅዱሳዊና ኦርቶዶክሳዊ ነው። ሆኖም ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነትና አስተምህሮ እንዲህ ነው፣ እንዲህ መሆን ነበረበት እያለ ፕሮቴስታንታዊ አስተምህሮ ወደ ውስጧ አሽልኮ ለማስገባት ያለውን ዓላማ በግልጽ ያሳያል። መጥቅ የሚባለው ጋዜጣቸው ላይ ደግሞ ስለ ጋዜጣዋ ማንነት ሲናገሩ በጥንታውያን የኢትዮጵያ ቤተ ክርስቲያን መምህራንና ሊቃውንት አስተምህሮ ላይ የተመሰረተች መንፈሳዊ ጋዜጣ በማለት ራሳቸውን የጥንታውያን መምህራንና ሊቃውንት ልጆች ነን ይላሉ። የጋዜጣውን ይዘት ስንመለከት ደግሞ መነኮሳት ቢያገቡስ የሚሉና ሌሎች ኦርቶዶክሳዊ ነገሮችን የያዘ ነው። ጥንታውያን የኢትዮጵያ ቤተ ክርስቲያን መምህራንና ሊቃውንት አስተምህሮ ግን መነኮሳት ቢያገቡስ የሚል አልነበረም። ይልቁንም ብዙዎቹ መምህራንና ሊቃውንት ጋብቻ የተከበረ መሆኑን እያመኑና እያስተማሩ ከዚያም ባለፈ በድንግልናና በምንኩስና እየኖሩ ሌሎቹ ደግሞ በተቀደሰ ጋብቻ አምላካቸውን ያገለግሉ ነበር እንጂ መነኮሳት ቢያገቡስ እያሉ የሚናገሩ አልነበሩ። ይህ የተሐድሶች የራስን ነውርና ጉድ በቀደሙት ደገኛ አባቶቻችን ስም ለመሸፈን የሚያደርጉት ጥረት ነው። በቅሎ አባት ማን ነው ቢሉት ፈረስ አያቴ ነው አለ እንደሚባለው። ለነገሩ
እነርሱ የቀደሙ አባቶቻችን የሚሏቸው የለየላቸው ፕሮቴስታንታዊ ትምህርት አስተምረውና ጽፈው ያለፉትን እናቶ ዘመንፈስ ቅዱስ አብርሃ፣ መሰረት ስብሐት ለአብና የመሳሰሉትን ነው። አቶ ዘመንፈስ ቅዱስ አብርሃ ተግሳጽና ምክር የሚል ቤተክርስቲያኒቱን የሚነቅፍና ፍጹም ፕሮቴስታንታዊ ትምህርት የያዘ መጽሐፍ የጻፈ ሲሆን ታላቁ ሊቅ መልአከ ብርሃን አድማሱ ጀንበሬ ኮኮሃ ሃይማኖት የተባለውን መጽሐፍ የጻፉት ለእርሱ መልስ እንዲሆን ነው። መሰረት ስብሐት ለአብ ደግሞ በፕሮቴስታንቶች ሴሚናሪ ሲያስተምርና ጮራ የተባለውን ፕሮቴስታንታዊ መጽሔት ሲያዘጋጅ ኖሮ ሲሞት አስክሬኑ የወጣውና የተሸኘው ከመካነ ኢየሱስ ነው። አባቶቻቸው በይፋ ፕሮቴስታንታውያን የነበሩ ሆኖ ሳለ እነርሱ ግን የማያውቅባቸው ቢያገኙ ለማታለል ዓይናቸውን በጨው ታጥበው የቀደመው ኦርቶዶክስ ነን እያሉ ይገኛሉ። በአጠቃላይ በስነ ጽሑፍ ደረጃ በጣም ብዙ ጽርፈትና ኦርቶዶክሳዊ የሆኑ ነገሮችን ይጽፋሉ፣ ያሰራጫሉ። ይህም ቤተክርስቲያኒቱን ለመውረርና ለመበከል ካወጡት አንዱና ዋናው ስልታቸው ነው። ይህ ስልታቸውም ሆህተ ብርሃን በተባለው መጽሔታቸው ገጽ 18 ላይ እንዲህ ሲሉ ገልጸውታል። ይህን ጸረ ወንጌል ስብከትና ትምህርት መቃወም የሚቻለው በቅዱሳን ስም ከተጻፉት ገድላትና ድርሳናት እንዲሁም የሰይጣን ማኅበራት ዛሬ ከሚያሰራጯቸው መጽሔቶች፣ ጋዜጦችና ትራክቶች ይልቅ የበለጠ ስልት ባላቸው ስነ ጽሑፎች ነው። በተሐድሶ እንቅስቃሴዎች በሚዘጋጁ ጽሑፎች መሳሪያነት ጥንት የነበረው የመሠረተ እምነት አስተምህሮዋና እውነተኛ የኦርቶዶክስ ተዋሕዶ ቤተክርስቲያን መልኳ ለምእመናን እንዲታይ መደረግ አለበት። እንዲህ በሚደረግበት ጊዜም በስነ ጽሑፍ የገባው ሐሰተኛ ትምህርት ከእርሱ ይልቅ ስለት ባለው ስነ ጽሑፍ መሳሪያነት እንዲጠረግ ስለሚደረግ እሾህን በሾህ እንደማውጣት ይቆጠራል። እንዲሁም በገጽ 3 ላይ እንዲህ ብለዋል። አባሎቿም ቢሆኑ ሁልጊዜ ሲሰሟቸውና ሲያስተናግዷቸው በቆዩ በነባር ቃላትና ስነ ቃላት ላሸበረቁ የስነ ጽሑፍ ሥራዎች ከፍተኛ ዋጋ ይሰጣሉ። የግዕዝ ቃላትም በስነ ጽሑፍ ውስጥ እንደ ፈርጥ መታየታቸው እንደ ውበት ሰጪ ብቻ መቆጠር የለበትም፣ ስነ ጽሑፉን የኛ ነው ያሰኘዋል። የግዕዝ ቃላትን፣ ቅዱሳት ስዕላትን ወዘተ እየተጠቀሙ ውስጣቸው መርዝ የሆኑ በራሪ ወረቀቶችን፣ ጋዜጦችን፣ መጽሔቶችንና መጻሕፍትን የሚያዘጋጁትና የሚያሰራጩትም ከዚህ የተነሳ ነው። ስለ ተሐድሶ እንቅስቃሴ የፕሮቴስታንቶች ምስክርነት። የተሐድሶ